መሰለኝ ሶፊ ካዝሜሮን ለመሸኘት ነው። ካዝሜሮን ለመሸኘት የተዘጋጁ ይመስላሉ። ጨዋታው እንዴት ነበር ሶፊ? ጨዋታው ሞር ከፉክክር ይልቅ ለኢንተርቴይንመንት የቀረበ ከትንቅንቅ ይልቅ ለመዝናኛነት የቀረበ ለስለስ ያለ ፊልም ወይም የቤተሰብ የፋሚሊ ፊልም የሚመስል ነው። ግን ደስ የሚል በጣም ቆንጆ ጨዋታ ነው የተመለከተው። ሁለቱም ኢንጆይ አድርገውታል፣ ተዝናንተውበታል። ምንም ሪዝን የላቸውም እዚህ ጨዋታ ላይ የተለየ ነገር የሚያደርጉበት የተለየ ጥንቃቄ የሚደረግበት ታክቲካል ይመስል ነገሮችን ምክንያቱም ሁለቱም የዚህ ውድድር ዓመት ዓላማቸውን አሳክተዋል። የብሩኖ ፈርናንዴዝ አሲስት ነበር የሚጠበቀው እሱን አንዱ ተሳክቷል። አሁን አንድ ይቀራል ግን ሁለቱም መሳካት ይችል ነበር። ዛሬ ብሪያን ምቦሞ ይሳተው ኳስ ከሰራቸው ስራዎች አንፃር አሁን የብራይተኑ ጨዋታ እንደ ዛሬው እንደ ኢንተርቴን የምታደርገው አይደለም። የብራይተኑ ጨዋታ ማውር ጉልበት ያለው ፍጥነት ያለው ጫና ያለው በጣም ጠንካራ እንቅስቃሴ የሚያደርጉበት ነው ብራይተን እና እንደዚህ አይነት ጨዋታ ላይ ኦፍ ኮርስ ችግር የለበትም ብሩኖ ፈርናንዴዝ የትኛውም ጨዋታ ላይ አቅሙን ማሳየት የሚችል ተጫዋች ነው። ግን በንጽጽር ያኛው ጨዋታ ጠንከር ይላል እና ዛሬ ጨርሶት ቢሆን ድሮ ሞር ቤስት ነበረ። ያም ቢሆን ግን እንግዲህ አሁንም ሙሉ 90 ደቂቃ አለው። በሙሉ 90 ደቂቃ አንድ አሲስት ማድረግ ለብሩኖ ፈርናንዴዝ ያን ያህል የሚከብድ ስራ አይመስለኝም። ደስ የሚል ማንቸስተር ዩናይትድ ነው የተመለከትነው። የውድድር ዓመቱንም በሜዳው ያገባደደበት መንገድ በጣም አስደሳች ነው። ካሪክ እጅግ በጣም ይሄ ባህር ዳር ወይም የባህር ዳር ላይ ቁጭ ብለህ የመዝናናት ያህል ስሜት ያለው ቡድን ነው ሰርቶ ያሳዩን። ከእርሳቸው ከመጡ በኋላ የምትዝናናበት በጣም ጥሩ ጨዋታ የሚጫወት ጎል የሚያገባ መከላከሉን ቢሆን ያን ያህል ለክፉ የማይሰጥ በጣም ጥሩ ቡድን ነው እያስመለከቱ ነው ያሉት። ቀጣይ ዓመት ደግሞ ፕሮግረስ አድርገው ይመጣሉ ብዬ አስባለሁ። አዳዲስ ተጫዋቾችን ሚዱ ላይ ሲጨምሩ፣ አዳዲስ ተጫዋቾችን ተከላካይ ላይ ሲጨምሩ ማንቸስተር ዩናይትድ 3 እቅድ ነው ያለው። አንደኛው አንድ ወሳኝ ተከላካይ ማስፈረም፣ ሁለተኛው አንድ አጥቂ ማስፈረም፣ ሶስተኛውና ሜጀር የሚባሉት ቢያንስ 2 ጥራት ያላቸውን አማካኞች እስከ 200 ሚሊዮን ፓውንድ ድረስ አውጥቶ ማስፈረም የሚሉት የማንቸስተር ዩናይትድ እቅድ ናቸው በቀጣይ ዓመትና እዚህ ቡድን ላይ አሁን የጠቀስኳቸውን ተጫዋቾች ሲጨምር 2 ምርጥ አማካይ ሲጨምርበት፣ አንድ አሪፍ ተከላካይ ሲጨምርበት፣ አንድ አሪፍ አጥቂ ሲጨምርበት ማንቸስተር ዩናይትድ ምን ያህል አስፈሪ ቡድን ሊሆን እንደሚችል መገመት ቀላል ወይም ከባድ ይሆናል ብዬ አላስብም። ቀጣይ ዓመት ግን ብዙ ጨዋታዎች የሚያደርጉት 4 ጨዋታ በየ3 ቀኑ መዘጋጀት አለበት ጨዋታ። እሱ ላይ ማይክል ካሪክ በደንብ ሰርቶ መምጣት ይኖርባቸዋል ብዬ አስባለሁ። ደጋፊዎች ዲዘርቭ የሚያደርጉት ወይም የሚያዝናና ካሪክ ላሳዩን ነገር የሚያስረስት ምርጥ 90 ደቂቃ ነው ያሳለፉት። ለማንቸስተር ዩናይትዳውያን ቀን ጨለማው አብቅቶ ድቅድቅ ጨለማውን ጨርሰው ወደ ንጋቱ እየመጡ ያሉ ይመስሉኛል። ግርምዬ ለማንቸስተር ዩናይትድ ደጋፊዎች ንጋት እየመጣላቸው ነው። ንጋቱ እንዴት ብሎ በቀጣይ ዓመት ይቀጥላል የሚለውን አብረን ያለ። ለእኔ ግን ለማንቸስተር ዩናይትድ የሚታየኝ ወገግ ያለ ፀሐይ ለመውጣት የጧት ፀሐይ ልትወጣላቸው እየተቃረበች ያለ ቡድን ነው እየተሰማኝ ነው ያለው ማንቸስተር ዩናይትድ ዘንድሮ ካሳየው አቋም አንጻር ማለት ነው። ካሪክ 2 ዓመት ኦልሞስት ፈርሟል። ዛሬ ኮንፊርም ይደረጋል ወይ ነገ ካዝሜሮ ወጥቶባቸዋል። እሱን መተካት ትንሽ ከባድ ነው። ትልቁ ጥያቄ ማንቸስተር ዩናይትድ ውስጥ ካዝሜሮ እንዴት ይተካ የሚለው ነው። በነገራችን ላይ ትልቁ ጥያቄ ሌላ ከባድ ጥያቄ የለባቸው። አሁን ካለው ቡድን አንጻር ካዝሜሮ ነው ሜጀር ነገር። ካዝሜሮን የሚተካ እንደ ኤሎይት አንደርሰን፣ አዳም ዋርተን፣ እንደ ባሌባ እና መሰል ተጫዋቾችን አንዳቸውን ማስፈረም የሚችሉ ከሆነ አንዱን ክፍተት ዋናውን ክፍተት ይሞላሉ። ከዛ ደግሞ ሌክዠሪ ነው። ያ ማለት ምንድነው? ቡድኑ ሌክዠሪ ብለን ባናስቀምጠውም ኦፍ ኮርስ ሌክዠሪ አለውም፣ ግን ቡድኑ ከዛ በኋላ ደግሞ አማራጭ ይፈልጋል። በየቦታው ቢያንስ አንዳንድ ሰው በእያንዳንዱ ቦታ አንዳንድ ሰው አማራጭ ማንቸስተር ዩናይትድ ያስፈልገዋል ብዙ ውድድሮች ላይ ስለሚሳተፍ። ስለዚህ ጥሩ ጊዜ ጥሩ መልካም ሁኔታ ወደ ማንቸስተር ዩናይትድ ወደ ታላቁ ክለብ ወደ ስኬታማው ክለብ የዓለማችን ድንቁ ክለብ እንደገና ሊያንሰራራ የሚችልበት ጊዜ ላይ እየደረሰ ይመስለኛል። ግርምዬ የዛሬው እንዳልነው እንግዲህ ይህ ጨዋታ ገና ከመጀመሪያው ጀምሮ አንድ ትልቅ ነገር የሚጠበቅበት ነው። ብሩኖ ፈርናንዴዝ ተጨማሪ አሲስት ያደርጋል ወይስ አያደርግም የሚለውን ጉዳይ ምክንያቱም ከሜሱት ኦዚል ጋር በ19 እኩል ሆኖ ነበር ወደ 20 ከፍ ያደርገዋል። ከዛም አልፎ 21 ክብረ ወሰኑን ሰብሮ ብቸኛው 21 አሲስት ያደረገ ይባል ይሆን የሚሉ ነበሩ። 21 ማድረግ ይችል ነበር። ብሪያን ምቦሞ የሳተው ኳስ በጣም የሚያስቆጭ ኳስ ነው። እንደገና የዶርጉ ኳስ ፊት ለፊት የመታው እሱም ብሩኖ ፈርናንዴዝ አሲስት ያደረገው ኳስ ዲያሎ በተመሳሳይ ሁኔታ ግን ብሩኖ ፈርናንዴዝ እውነት ለመናገር በማንኪያ የሚመገበው ሕፃን ልጅ ነው አይደል? ግን ኳስም ለካ በማንኪያ መመገብ ይቻላል የሚባለው ነገር ብሩኖ ፈርናንዴዝ አሳይቶናል። ያመቻቸ የሚሰጣቸው ኳሶች በጣም የሚደንቅ ናቸው። ይሄ ተጫዋች 20ኛ አሲስቱን አድርጓል። አጠቃላይ የማንቸስተር ዩናይትድ ጨዋታ ስንመለከተው ማይክል ካሪክ ከመጣ በኋላ በቀጣዩ ዓመት ማንቸስተር ዩናይትድ ያለምንም ጥያቄ ለዋንጫ ተፎካካሪ የሚሆን ቡድን
ከወዲሁ እየተገነባ መሆኑንና ማንቸስተር ዩናይትድ በቀጣዩ ዓመት ወደ ተለመደው የቀድሞ ፉክክሩ እንደሚመጣ ማሳያ ነው። አንድ ስጋት ብቻ ነው ምናልባት እኔ እንደ ስጋት የምወስደው ማይክል ካሪክን በተደጋጋሚ ፊክስቸሮች ብናየው የተሻለ ነው ብዬ አስባለሁ። ምክንያቱም አሁን ማይክል ካሪክ በፕሪሚየር ሊጉ ብቻ ነው እየተጫወተ የሚገኘው። ስለዚህ በሻምፒዮንስ ሊግ የፊክስቸር ጨዋታ ሲደራረቡ ካሪክ እንዴት ይወጣዋል የሚለው ጉዳይ ካልሆነ በስተቀር ማንቸስተር ዩናይትድ እንደ ቡድን የመጣበት ሂደት ለምን ካሪክ ቀድሞ ቢመጣ ኖሮ ለዋንጫ እንፎካከር ነበር የሚለውን ነው። ብሩኖ ፈርናንዴዝን ሶፊ እንደምትመለከተው ሪከርድ ስለተጋራ ብሩኖ ፈርናንዴዝን እያደነቁት እያሞጋገሱት ይገኛሉ። ሶፊ እንደምትመለከተው ስጦታ እየሰጡት ይገኛሉ። በዚህ ሰዓት ላይ ለብሩኖ ፈርናንዴዝ 20ኛ አሲስት ክብረ ወሰን ተጋርቷል ከቲየሪ ኦንሪ እና ከኬቨን ደብሩነ ኬዲቢ። ግን እኔ በቀጣዩ ዓመት ማንቸስተር ዩናይትድ እየመጣበት ያለው መንገድ ክረምት ላይ የሚጨምራቸውን ተጫዋቾች አይተን ሌላው ለዋንጫ ተፎካካሪ የሚሆነው ቡድን ማንቸስተር ዩናይትድ ይሆናል ብዬ ገምታለሁ። በቀጣዩ ዓመት አንድ ስጋት የሚሆነው ካሪክን በተደጋጋሚ ፊክስቸሮች ማየት አለብን። ምክንያቱም ማይክል ካሪክ በባህሪው ወደ መጀመሪያዎቹ የአሰልጣኝነት ሂደቱ ስኬታማ ነው። ቀስ በቀስ ግን እያፈገፈገ የሚመጣ አሰልጣኝ ነው። ለዚህ ማስረጃ የሚሆነው ሚድልስብራ፣ ለዚህ ማስረጃ የሚሆነው ማንቸስተር ዩናይትድ በጊዜያዊነት በመጣባቸው ሂደቶች ላይ ያየነው ሂደት አለ እና በኋላ ላይ እየተንሸራተተ የሚመጣ ነው። በተለይ ሚድልስብራ ላይ ቁልጭ አድርጎ የማይክል ካሪክን ሁኔታ ያሳያል። ልክ አሁን ማንቸስተር ዩናይትድ ላይ እያሳየ እንደሚገኘው ሂደት ዛም ሚድልስብራ ላይ ታምር በሚመስል መልኩ ከካሪክ ውጭ ወደ ውጭ እስከ ማለት ደርሰው ነበር ደጋፊዎቹ። በኋላ ላይ ግን ወገቤን በማለት ካሪክ አውት እስኪሉ ነበር ሚድልስብራ የጠበቁት። ወደ ፕሪሚየር ሊጉ ያድጋል ተብሎ በተጠበቀበት ዓመት ረዥም ጊዜ ሲመራ ቆይቶ በኋላ ላይ ተደጋጋሚ ውጤቶችን ጥሎ ካሪክ ላይ ወቀሳ የበዛበትን ሂደት አይተናልና አድማጮቻችን ከዚህ አንጻር ማየት ያለብን ይመስለኛል። በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ በጣም አስደናቂ ተጫዋች ነው። ግን ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ በተጨማሪ 1-2-3 ተጫዋቾች በአንድ ተጫዋች ዲፔንደንት መሆን ዋጋ ሊያስከፍል ስለሚችል ወይም ጥገኛ መሆን አሁን ማንቸስተር ዩናይትድ እንደምናየው ብሩኖ ፈርናንዴዝ ቢወጣስ ብለን ጥያቄ ስናነሳ የቡድኑን ቅርጽ ምን ሊሆን ይችላል የሚለውን ግምት ሊሰጠን ይችላል እና ብሩኖ ፈርናንዴዝ እያለና ብሩኖ ፈርናንዴዝ ከሌለ ይሄ ቡድን ምን ሊሆን ይችላል የሚለውን 2-3 የብሩኖ ፈርናንዴዝ አይነት ሚና ያላቸው ተጫዋቾች ቡድኑ እንደሚያስፈልገው አምናለሁ። ክረምት ላይ እንደሚሰሩ እጠብቃለሁ። ከዛ አንጻር ማንቸስተር ዩናይትድ ለብሩኖ ፈርናንዴዝ አይነት ሚና ቡድን እግር ኳስ የአንድ ተጫዋች ብቻ አይደለም። አንድ ተጫዋች ካጣ ቡድኑ ነው የሚዛባው። የ2-3 ተጫዋች ድምር ውጤት ነው። ስለዚህ ያንን ነገር ክለቡ ይሰራበታል ብዬ አምናለሁ። በቀጣዩ ዓመት ማንቸስተር ዩናይትድ ወደ ፉክክር እንደሚመጣም አስባለሁ። በጣም አሪፍ ግርምዬ። አድማጭ ተመልካቾቻችን አብራችሁ ነበራችሁ ሁሉ ከልብ እናመሰግናለን። ብሩኖ ፈርናንዴዝ የዛሬው የመገናኛ ብዙሃን